አመሰግናለሁ። የዛሬው መግለጫችን ከአርቲስት ሃጫሉ ሁንዴሳ ግድያ ጋር ተያይዞ ነው። ይሄንን ጀግና ወጣት ታዋቂና ተወዳጅ የነጻነት ታጋይ የሆነውን ወጣት የገደሉት እና እንዲሁም በግድያው ተባባሪ የሆኑትን ሰዎች በቁጥጥር ስር አውለናል። ዋናው ተኳሽ በቁጥጥር ስር የዋለው አቶ ጥላሁን ያሚ የሚባል ነው። ሁለተኛው ከሱ ጋራ ተባባሪ የሆነው አቶ አብዲ አለማየሁ ነው። ሶስተኛው ከበደ ገመቹ ይባላል። ጥላሁን ያሚና አብዲ አለማየሁ በቁጥጥራችን ስር የዋሉ ሲሆን ከበደ ገመቹ ግን እየተፈለገ ነው ያለው ለጊዜው ስለተሰወረ። ስለዚህ ዋናው ተኳሽ የሆነው ጥላዬ ያሚ የሚባለው ሰው ጥላሁን ያሚ የሚባለው ሰው በአካባቢው ላይ የሚታወቀው ጥላዬ ብለው ነው ሲያቆላምጡ ጥላዬ ብለው እንደሚጠሩት የአካባቢው ማህበረሰብ በዚህ መልክ ነው የሰጠን። ሰውየው ግን መታወቂያውም ጭምር የሚገለጸው ጥላሁን በሚል ስለሆነ በሁለቱም እንደሚጠሩት ከአካባቢው ላይ አግኝተናል። ስለዚህ ጥላሁን ዋሚ ለምን እንዴት ሃጫሉን መግደል እንዳስፈለገ ለምን እንደገደለ በገለጸበት ወቅት ተልኮውን የተቀበለው ከኦነግ ሸኔ እንደሆነ ተልኮውንም በሚቀበልበት ሰዓት ደጋግሞ በሰኔ ወር ለ3 ጊዜ ያህል አግኝተው እንዳሳመኑት ሃጫሉ መሆኑን በዝርዝር ባይነግሩትም ብዙ የተለያዩ መገደል ያለባቸው ሰዎች እንዳሉ ይሄንን ማድረግ የሚያስፈልገው የኦሮሞ ህዝብ እንዲያልፍለት እንደሆነ እንዲሁም ይሄ መንግስት በመዳከሙ ይሄ ካልተደረገ የኦሮሞ ህዝብ አደጋ ላይ ሊወድቅ እንደሚችል እንደተገለጸለትና በዚህ እንዳሳመኑት ለሱም ጥቅም እንደሚያስገኙለት የገለጹለት መሆኑን ቃሉን ለፖሊስ በሚሰጥበት ሰዓት አስመዝግቧል ማለት ነው። ስለዚህ እርስ በርሳቸው በትግርኛ የሚነጋገሩ እሱን ግን ሲያናግሩት በኦሮሚኛ እንደሚያናግሩት መረጃ ሰጥቶናል። ይሄንን በተመለከተ አጠቃላይ ሰፋ ያለ ምርመራ የሚያስፈልገው እንዲሁም ደግሞ ኔትወርክ ያለው መሆኑንም ጭምር ስለተረዳ ዝርዝር ሁኔታውን ለህዝባችን ቀጥለን የምንገልጽ ነው የሚሆነው። ከበደ ገመቹም በሚያዝበት ጊዜ ተጨማሪ መረጃዎችን ሰብስበን የምንገልጽ ይሆናል።